ይድረስ ለሰባተኛ ቀን አድቬንቲስቶች። በዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ መታሰቢያ በዓል ዓለም የኢየሱስን መወለድ ሲያስታውስ አድቬንቲስቶች ስለ እናንተ ባለኝ ፍቅርና ሸክም ልቤ ስለከበደብኝ ይህንን ደብዳቤ በጽሞና በትዕግስትና በማስተዋል እንድታደምጡን በፍቅር ጠይቃችኋለሁ። በግርግም ውስጥ ተወልዶ የተኛው ሕፃን እኛን በፍርሃት ወይም ባልተፈጸመ እንጥልጥል ተስፋ ሊያኖረን ሳይሆን በተጠናቀቀ ስራው ሙሉ የሆነ ድህነትን፣ ፍጹም እረፍትንና የተረጋገጠ ዋስትናን ሊሰጥ ነበር የመጣው። እናም የመጣበትን ፈጸመና አረገ። ይህ ጌታ ዓለምን አሳልፎ እኛን ነፃ እንደሚያወጣ ቃል በገባበት መሰረት እነሆ ሊመጣና ምልክቶች በሙሉ ተፈጽመው እኛ የዚህ የመጨረሻው ጊዜ ትውልዶች የዘመን እንጥፍጣፊ የመጨረሻ ጠብታ ላይ ደረስን። አድቬንቲስቶች እኛን ከዘለዓለም የሞት ፍርድ ነፃ ሊያወጣን ወደ መጣው አዳኝ ወደ እውነተኛው ክርስቶስ እንድትመለሱ ስል ይህንን ደብዳቤ ከውስጥ በመነጨ ፍቅር፣ ሸክምና እንባ ጻፍኩላችሁ። ውድ አድቬንቲስቶች ምንም እንኳ ጌታ ያደረገልንን ዕለት ዕለት አስበን የምንደነቅ ቢሆንም ዓለም የኢየሱስን መወለድ በሚያስታውስበት በዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ መታሰቢያ በዓል ወቅት በሥጋ የተገለጠውን አምላክ የቤዛነትን ሥራ በሙላትና በፍጹም በመስቀል ላይ የፈጸመውን እውነተኛውን ኢየሱስ ክርስቶስን እናስታውሳለን። በተቋማችሁ ውስጥ የምትሰብኩት እና የምታመልኩት ክርስቶስ በቅዱሳት መጽሐፍት ከተገለጠው ክርስቶስ ጋር አንድ ባለመሆኑ ይህንን የሳታችሁበትን አደገኛ መንገዳችሁን እንድትመረምሩ እለምናችኋለሁ። የእናንተ ኢየሱስ የኃጢአትን ክፍያ ከፍሎ ያላጠናቀቀ፣ ማን እንደሚጸድቅ ወይም እንደሚኮነን ለመወሰን እንደ ኢሮፓያን አቆጣጠር ከ1844 ጀምሮ ገና መጽሐፍትን እስካሁን ድረስ እያገላበጠ ያለ፣ ወደ ቅድስተ ቅዱሳንም እንደ ኢሮፓያን አቆጣጠር እስከ ጥቅምት 22 1844 ድረስ ያልገባ እና ማንም ሊፈጽመው በማይችለው ሕግና ሰንበት ላይ የተመሰረተ የድህነት መንገድ አለኝ የሚለው ሐሳዊ መሲህ ነው። የምትሰብኩት ወንጌል ትክክል አለመሆኑን የራሳችሁ ተቋም የእምነት አቋም መግለጫ ጽሑፍ ይመሰክራል። አድቬንቲስት የምትሰብከው ወንጌል የእምነት አባቶች፣ ነቢያት፣ ሐዋርያትና ሌሎችም የእግዚአብሔር ሰዎች የሰበኩትን አይነት እንዳልሆነ The Advent and Sabbath Review Herald November 29, 1934 ፔጅ 1 ላይ የወንጌል አስተምሯን ይፋ ያደረገች ሲሆን የምትሰብከው ወንጌል ልዩ እንደሆነ ጭራሽ የጤና ትምህርትም እንዳለ ገልጻለች። አድቬንቲስት እነ ጳውሎስ የሚሰብኩትን አይነት ወንጌል መስበክ እንደማትችል በጽኑ ታምናለች። እና በአድቬንቲስት ተቋም ስር ያላችሁ ምዕመናን በሙሉ የእግዚአብሔር ቃል የመዳን ቀን አሁን ስለሚል ዛሬ አሁን በልዩ ሁኔታ ወደ ትክክለኛው ወንጌል እንድትመለሱ በእግዚአብሔር ፍቅር እለምናችኋለሁ። መዳን የሚገኘው በእምነት በኩል በክርስቶስ በተፈጸመ ስራ ብቻ ነው። ልዩ ወንጌልን ትታችሁ ወደ እውነተኛው መሲህ ተመለሱ። በግርግም ወደ ተወለደውና ስለ ሁላችን መስዋዕት ወደ ሆነው የዓለም መድኃኒት ጌታ ክርስቶስ ኑ፣ ፍጹም እረፍትን ለዘለዓለም ይሰጣችኋል። መንፈስ ቅዱስ ወደ እውነት ሁሉ ይምራችሁ። ይህንን መልእክት የማደርሳችሁ በክርስቶስ የሆንኩት እኔ ኢየሩሳሌም ተቀባ ነኝ። ወደ እውነት እስክትመጡ ድረስ ረፍት የላችሁ።